ናችሁ ዲዛይነር ብሩክ ነኝ ከዋንፊ ፋሽን ዲዛይን ማሰልጠኛ። ከዚህ በፊት ዊኬንድ ክላስ መጀመራችንን ይታወቃል። እንዲሁም ደግሞ ቪአይፒ ክላስ ስልጠና መስጠት መጀመራችን ይታወቃል። ይሄም አሁን ሁለተኛ ዙር ምዝገባ ላይ ደርሰናል ማለት ነው። የመጀመሪያ ዙር የወሰድናቸውን ሰዎች አሰልጥነን ወደ ስራው ዓለም ገብተዋል። እናንተም ይሄን ሁለተኛ ዙር መማር የምትፈልጉ ሰዎች መታችሁ መመዝገብ ትችላላችሁ። ቪአይፒ ክላስም ዊኬንድ ክላስም ማለት ነው። እንዲሁም ደግሞ ተጨማሪ ስልጠና አዘጋጅተናል። ለፓተርን የከበዳችሁ ሰዎች ፓተርን ጨርቅ ላይ እንዴት ይወጣል የሚለውን ነገር ማሰልጠን ጀምረናል ማለት ነው። በተለይ ደግሞ ሺፎንና የሀበሻ ቀሚስ ላይ መስራት የምትፈልጉ ሰዎች ዝርግፍ እንዴት ይቆረጣል፣ እንዴት የሀበሻ ቀሚስ ይሰራል፣ ወገብ አገጣጠሙስ የሚለውን ነገር በሙሉ ማለት ነው። ይህንን ስልጠና መውሰድ የምትፈልጉ ሰዎች በዋንፊ ፋሽን ዲዛይን ማሰልጠኛ ከ6 ሰዓት እስከ 9 ሰዓት ባለው ሰዓት ማሰልጠን ጀምረናል ማለት ነው። ይሄ ድል ዲዛይን መስራት የከበደው ወረቀት የሰለቸው ሰው እድል መጠቀም ይችላል ማለት ነው። እንደ መልካም አጋጣሚ አይታችሁ መታችሁ መማር ትችላላችሁ፣ እንዳመልጣችሁ ለማለት ነው። እንዲሁም ደግሞ በሾርት ተርም ትሬዲንግ ፋሽን ዲዛይን መማር የምትፈልጉ ሰዎች በዋንፊ ፋሽን ዲዛይን ማሰልጠኛ በአጭር ጊዜ ውስጥ ብቁ ዲዛይነር እና ልዩ የሆነ ተስጦ እንዲኖራቸው ያደርጋል። የምንሰጣቸውም ስልጠናዎች ቴክኒካል ድሮይንግ አለ፣ ሜዠርመንት አለ፣ ቤዚክ ፓተርን ሜኪንግ አለ፣ ካቲንግ አለ፣ ስዊንግ አለ፣ እንዲሁም ደግሞ ጋርመንት ፕሮዳክሽን ይኖረናል ማለት ነው። በዚህ ስልጠና መማር የምትፈልጉ ወይም ስልጠናውን መውሰድ የምትፈልጉ ዋንፊ ፋሽን ዲዛይን ማሰልጠኛን ተቀዳሚ ምርጫ ያድርጉ እላለሁኝ። እንዲሁም ዛሬ ስለ ፓተርን ሜኪንግ ቱልሶች እናያለን ማለት ነው። አንድ ሰው ፓተርን ከመስራቱ በፊት የሚያስፈልጉት ቱልሶች ምንድን ናቸው የሚለውን ነገር ማለት ነው በቱልስ ደረጃ ነው የምናየው። አንድ ሰው ፓተርን ለመስራት የሚያስፈልጉት ቱልሶች እነማን ናቸው? ለምሳሌ ቤዚክ ስከርት ለመስራት ሊሆን ይችላል፣ ቤዚክ ድሬስ ሊሆን ይችላል፣ ቤዚክ ቲሸርት ሊሆን ይችላል፣ ቤዚክ ትራውዘር ሊሆን ይችላል። ፓተርን መስራት ካስፈልገው የሚጠቀማቸው ቱልሶች ምኖች ናቸው ወይም እነማን ናቸው? መጀመሪያ ቴፕ ሜዠርመንት ያስፈልጋል። ቴፕ ሜዠርመንት ማለት ሜትር ማለት ነው። ቴፕ ሜዠርመንት ጥቅሙ ምንድነው? ሜዠር የምናደርግበት የሰውን ልኬት የምንወስድበት ማለት ነው። ሌላኛው ደግሞ ሩለር ያስፈልጋል ወይም ማስመሪያ ያስፈልገናል። እንዲሁም ደግሞ ከርቮች ያስፈልጉናል። ሂፕ ከርቭ አለ፣ ፍሬንች ከርቭ አለ፣ አርሞል ከርቭ አለ። እነዚህ ከርቮቹ እንዳለ ያስፈልጉናል ማለት ነው ፓተርን ሜኪንግ ለማድረግ። እንዲሁም ደግሞ ፓተርን ፔፐር ያስፈልገናል። ፓተርን ፔፐርም ፓተርናችንን የሀሳባችንን ወደ ዲዛይን የምናወርድበት ወይም ፓተርን ሜክ የምናደርግበት አይምሯችን ላይ የነበረውን ሀሳብ ወደ ወረቀት የምናወርድበት ፓተርን ፔፐር ያስፈልገናል ማለት ነው። ሌላኛው ትረሲንግ ዊል ያስፈልገናል። ይህም ትረሲንግ ዊል የሚያስፈልገን ደግሞ ለምንድን ነው? አንዳንድ ዲዛይኖች ኮፒ የምናደርግበት ከአንዱ ወደ ሌላው ትራንስፈር የምናደርግበት ነው ማለት ነው ዲዛይናችን። አንድ ሰው ፓተርን ከመስራቱ በፊት እነዚህን ነገሮች ማዘጋጀት መቻል አለበት ማለት ነው። ከዛ በኋላ ወደ ፓተርን ሜኪንግ ይቀጥላል ወይም ይገባል። እነኚህን ነገሮች ካዘጋጀን በኋላ ፓተርናችንን ካዘጋጀን በኋላ ሌላው ምንድነው? ዋናው ፔንስልም ያስፈልገናል ማለት ነው። እነኚህን ነገሮች ካዘጋጀን በኋላ ወደ ፓተርን መስራት እንገባለን ማለት ነው። ፓተርናችንን ስንሰራ የመጀመሪያው ሜዠርመንት ያስፈልገናል። ሁለተኛ ዙር ላይ ደግሞ የምንሰራውን ነገር ለይተን ማወቅ ያለብን ማለት ነው። ይህንን እና የመጀመሪያውን ቀጣይ ላይ የምሰራላችሁ ቪዲዮ ምንድነው የሚሆነው ማለት ነው የቤዚክ ስከርት ፓተርን ሜኪንግ ነው የምናየው ማለት ነው። ቤዚክ ስከርትን ፓተርን ሰርተን እናያለን ማለት ነው። ይሄንን ቻናል ሰብስክራይብ አድርጉልኝ፣ አበረታቱኝ። ጀማሪ ነኝ። ብዙ ነገር አብረን እናያለን ወይም ብዙ ነገር እንሰራለን ብዬ አስባለሁኝ። እናንተ ካበረታታችሁኝ አመሰግናለሁ።